የጉዞ ማስታወሻ ምዕራፍ 4 ደራሲና ተራኪ አብዱልባሲጥ ያሲን። የኢስሊ የጭቃ በረከት፣ የፋጡማ ጽናትና የነፍስ ትግል። በኢስሊ 10ኛ መንገድ ላይ በነበርን 8 ቀናት ቆይታ ህይወት በስጋትና በተስፋ መካከል ትላወሳለች። ናይሮቢ በገባን በሁለተኛው ቀን በዚሁ ሰፈር ውስጥ የሚገኝ አንድ አዲስ አበባ ሬስቶራንት የተሰኘ ኢትዮጵያ ባህላዊ ምግብ ቤት አገኘ። በ80 እና በ100 የኬንያ ሽሊንግ የሚሸጡ የአበሻ ምግብ ለስደተኛው ሆድ ብቻ ሳይሆን በተሰበረው መንፈሱም መድኃኒት ነበር። በዛች ጠባብ ምግብ ቤት ውስጥ ተቀምጠን ስንመገብ የናይሮቢ አድባር ባዕድነት ለጥቂት ደቂቃዎች ተገፎ የሀገር ጠረን፣ በጣም ሽታ፣ በማድ ቤቱ ጭስና በቡናው መዓዛ ውስጣችን ይሰርቃል። እነዚህ ቀናት በረዘሙ ቁጥር የቤተሰብ ትዝታና ጭንቀት እንደ ጥላ ይከተሉኝ ነበር። በተለይ እህቴ ፈቲያ ያሲንና ባሏ ዜኑ ናይሮቢ መድረሴን ካወቁ ቅጽበት ጀምሮ ስልካቸው አይለየኝም ነበር። ገንዘብ ይበቃሃል፣ ካስፈለገ እንልክልሃለን የሚሉ ጥያቄዎቻቸው ከኋላ ያሉ ሰዎች ለኔ ያላቸው ጥልቅ ፍቅርና ስጋት የሚያሳይ ነበር። እኔ ግን ከጅማ ስነሳ የያዝኩት ገንዘብ በአግባቡ ለመጠቀም ቆርጬ ነበር። ያንን ገንዘብ ስመለከት ሁል ጊዜ ህሊናዬን የሚነካው ዓይኔን በእንባ የሚሞላው አንዳች ታላቅ ታሪክ አለ። ሁለተኛ እናታችን የምንላት አምላክ ለአካሏ ጥቂት ቢነሳም ለህሊናዋ ግን የዓለማትን ጥበብ የለገሳት እህቴ ፋጡማ የሰጠችኝ ጥሪት ነበረች። ፋጡማ ለእኔ ብቻ ሳይሆን ለዓለም ሁሉ የአካል ጉዳተኝነት ማለት የአቅም መታጣት ሳይሆን የአቅም መገለጥ መሆኑን የሚያሳይ ሕያው ምስክር ነች። አንዳንዶች አካል ጉዳተኝነትን እንደ ገደብና መርገምት ይቆጥሩታል። እኔ ግን ፋጡማን ሳያት ከዚያም አልፎ በህይወት ጎዳና ላይ የማውቃቸውን ሌሎች ሰዎች ሳስታውስ ይህንን የተሳሳተ አመለካከት እንደ አሮጌ ጋዜጣ ቀደዋለሁ። ለምሳሌ የመስማት አቅማቸው የተገደበ ወገኖቻችን ዓለምን የሚመለከቱት እንደ ሌሎቻችን አይደለም። የዓይናቸው ብሌን እንደ ሰዓሊ ብሩሽ ይንቀሳቀሳል። አካባቢውን ቀለማትና ስሜቶች በዝርዝር የመመልከት ችሎታቸው ከኛ በብዙ እጥፍ ይበልጣል። እነዚያ ድምፅ አልባ ሰዓሊያን ዝምታን እንደ ጥበብ ተጠቅመው በሸራቸው ላይ የሚያሰፍሩት እውነት ከመስማት ይልቅ መታየት የሚችሉ ሕያው ምስክርነት አለው። የማየትም ሆነ የመስማት እድል ያልነበራቸው እንደ ሄለን ኬለር ያሉ ጽኗን ደግሞ ዓለም በጨለማና በዝምታ በታጠረች ወቅት እነርሱ ግን በጣት ጭብጥ ውስጥ የሚገኘውን የብሬል ብርሃን ፈጠሩና ለብዙሃን የብርሃን ምንጭ ሆኑ። ንግግር ባልነበረበት ድባብ ውስጥ በንክኪ አማካኝነት ከዓለም ጋር የሚግባቡበትን ድልድይ በመገንባት የሰው ልጅ አእምሮ ከስጋዊ አካል ገደብ በላይ መሆኑን አስመሰከሩ። እንቅስቃሴ የታገተባቸው የአከርካሪ አጥንታቸው ተጎድቶ በአልጋ ላይ በተሽከርካሪ ወንበር ላይ የሚውሉ ወገኖቻችንም እንዲሁ ዓለም ተስፋ መቁረጥ ብላ በምትሰይመው ስፍራ ላይ ሆነው እነርሱ የፈጠራ ምድርን ይገነባሉ። መራመድ ባይችሉም እንኳን እንደ ስቴፈን ሃውኪንግ መሰል የቴክኖሎጂ ጠቢባን ዓለምን በአንድ ጣት ንክኪ የሚያገናኝ ዲጂታል አጉር ቀመር ፈጥረዋል። አካል ቢታሰርም መንፈስ ግን የማይገታ መሆኑን በተግባር አሳይተዋል። በጀርባቸው ተኝተው ህልማቸውን በቴክኖሎጂና በጥበብ ሸራ ላይ ሲረጩ የሚፈጥሩት ውጤት የአንድን ሰው የውስጥ ነፍስ ጥሪ የማይበገር አቅም ይገልጻል፣ ለደካሞችም በረከት ይሆናል። ሳይንስ ይህንን የነርቭ ስርዓት ኒውሮፕላስቲሲቲ ይለዋል። አንጎል
አንድን አካላዊ መልእክት መቀበያ መንገድ ሲዘጋ በምትኩ አዲስና የተለየ የፈጠራ መስመር ይከፍታል። ፋጢማ በዊልቸር ላይ ሆና የቤታችንን እንቅስቃሴ ኮምፓስ ስትመራ የአእምሮዋ ጥራትና የልቧ ጥንካሬ በሳይንስ ፍሎ ስቴት የምንለው ነገር ነው። ፋጢማ የቤታችን ሞተር ነች። የቆቅ ንቃት፣ የንስር አይን፣ የአንበሳ ልብ የተሰጣት ውድ እህቴ። አንደኛና ሁለተኛ ደረጃ ትምህርቷን በአንቱታ አጠናቃ በአይቲ ከፍተኛ ውጤት አስመዝግባ ሳለ በዓለም ስርዓት መዛባት ምክንያት ስራ የተነፈገች ሁለተኛ እናታችን ነች። አንድም ቀን አካል ጉዳተኝነቷን ሳላስተውል የ9 ሰዎችን ልብስ ስታጥብ፣ ምግብ ስታበስል፣ የቤቱን አቅጣጫ ስትመራ እሷ እያደረገች ያለችው መስራት ብቻ አይደለም፣ ለዘመዶቿና ተመልካቶቿ ጥንካሬን የምትለግስ የጽናት መምህር ናት። እሷ በዊልቸር ላይ ቁጭ ብላ ከትምህርት ቤት ወጪዋ ቀንሳ ከራሷ ፍላጎት አውጥታ ያጠራቀመችው ያ ጥሪት ወደ ዶላር ሲመነዘር መጠኑ ቢያንስም ክብደቱ ግን ለኔ ተራራ የሚያክል ነበር። የሷ የጀግንነት ታሪክ ከነዚያ ጥበብ ባለሙያዎች ጋር የሚመደብ ነው። እነዚህ ሰዎች አካል ጉዳተኝነት እንደ ሰበብ ሳይሆን እንደ አቅም ማሳያ መድረክ ይጠቀሙበታል። የሷን ልፋትና መስዋዕትነት እያሰብኩ ያቺን ገንዘብ እንደ አይን ብሌኔ እየጠበቅኩ በቁጠባ አጠቀምባት ነበር። ኢስሊ 10ኛ መንገድ የጭቃ መንደር ነው። በመንገዱ ላይ የሚያልፉ መኪኖች በጭቃ የተጨማለቁ በመሆናቸው ጭቃውን በቆሙ ሰዎች ላይ እንደ ጸበል ይረጩታል። በአጋጣሚ አንድ ቀን ከምሳ ስንመለስ ሌላ ድንገተኛ ቤተሰብ አገኘሁ። ጫት የሚሸጡ ባልና ሚስት፣ የባሌ ልጆች። ስደት የማይተዋወቁ ሰዎችን በአንድ ጀንበር ቤተሰብ የማድረግ አስደናቂ ኃይል አለው። ከአንድ ሀገር በመምጣታችን፣ ተመሳሳይ ቋንቋ በማውራታችን፣ እኩል መከራ በመጋራታችን ብቻ እነዚያ ጥንዶች የልብ ጓደኞቻችን ሆኑ። በነበረን ቆይታ ሁሉ እነዚያ የባሌ ልጆች ምክር፣ ጨዋታ፣ ሳቅ እንዲሁም ሞራል ይለግሱን ነበር። አይዟችሁ፣ ይሄም ያልፋል። የምትሄዱበት ደቡብ አፍሪካ የአፍሪካ ሆላንድ ነው። እዚያ ድረሱ እንጂ እንኳን ለራሳችሁ ለኛም ትርፋላችሁ የሚል አበረታች ቃላቸው በናይሮቢ ጭቃና ጭንቀት ውስጥ ለነበረን 3 ጓደኛሞች ትልቅ የጽናትና የሞራል ድጋፍ ነበር። የሰው ልጅ ልዕልና የሚታየው እንዲህ ባለ አስቸጋሪ ሁኔታ ውስጥ ራሱን ለማሻሻልና ቤተሰቡን ሕይወት ለመለወጥ በሚወስደው እርምጃ ነው። ፋጡማ የልቤ ኮምፓስ፣ ሌሎች የጥበብ ባለሙያዎች ደግሞ የነፍሴ ተስፋ ሆኑ። እኔም የእህቴ መስዋዕትነትና የቤተሰብ ራዕይን በትከሻዬ ተሸክሜ በዚያች የጭቃ መንደር ውስጥ ለ8 ቀናት ከጓደኞቼ ጋር በልበ ሙሉነትና ባልሸነፍ ባይነት አብዲን መጠባበቁን ቀጠልኩ። ደራሲና ተራኪ አብዱልባሲት ያሲን ይቀጥላል።